በባህልና ስፖርት ሚኒስቴር ብቻ ሳይሆን እንደ አገር መንግስት ለኮፒራይት ወይም ኢንተሌክቹዋል ፕሮፐርቲ የሰጠ ትኩረት በጣም ከፍተኛ ነው። በባህልና ስፖርት ሚኒስቴር ብቻ ሳይሆን መንግስት በዚህ ትኩረት በመስጠቱ የሚያሳየው በኢንተሌክቹዋል ፕሮፐርቲ በባለስልጣን ደረጃ መቋቋሙ ለዚህ ትኩረት መስጠቱ የሚያሳይ ነው። በባህልና ስፖርት ሚኒስቴር የኪነ ጥበብና ስነ ጥበብ ፈጠራ ልማት ዘርፍ ሚኒስትር ዴኤታ ሆኖ ማቋቋሙ ትኩረት መስጠቱን የሚያሳይ ነው። ይሄን ነገር ደግሞ ለማስጠበቅ ጊዜውም በጣም ሴንሲቲቭ ስለሆነ ከቴክኖሎጂ እድገት ጋር በማገናኘት የሙያ ማህበራትም እና ሌሎችም ባለድርሻ አካላት እያደረጉ ያለ እንቅስቃሴ በጣም ተስፋ ሰጪ መሆኑን ነው የሚያሳየው ማለት ነው። ኢትዮጵያ 2005 የዩኔስኮ ኮንቬንሽን እንደፈረመች ይታወቃል። በዓለም አቀፍም በአህጉር አቀፍም ኢትዮጵያ ለጥበብ ያላት ትኩረት ከፍተኛ በመሆኑ የፈረመቻቸው ነገሮች አሉ። ስለዚህ ከዛ ውስጥ አንዱ የፈጠራ ልማት እድገትን ነው። መንግስት ወይም ደግሞ የባህልና ስፖርት ሚኒስቴር ትኩረት መስጠቱን የሚያሳየው የጥበባት ኢንዱስትሪ የሌላውን ዘርፍ ጨምሮ ማለት ነው። ባህል እንደውም ስፖርትን ጨምሮ የጥበባት ዘርፍ አንዱ ሆኖ የኢኮኖሚክ ኢምፓክቱ ደግሞ እንዲጠና አሁን ለጅማ ዩኒቨርሲቲ ባለፈው እንዳያችሁ እንደሰማችሁ በዜና ላይ ሪሰርች አግሪመንት ፈጥሯል ማለት ነው። ቀጥሎ ደግሞ ከዚህ ቀጥሎ አገራችን ያላት እቅድ ከካልቸራል ሳተላይት አካውንት የመረጃ ቋት በኢትዮጵያ ገቢ ውስጥ ያለው ጂዲፒ ውስጥ ያለው የኪነ ጥበብ ኢንዱስትሪ ደግሞ ቦልድ ነው እንዲወጣ ጥረት እያደረግን ነው ያለ ነው። ይሁን እንጂ የፈጠራ ኢንዱስትሪ ብዙውን ጊዜ ኢትዮጵያ ውስጥ የፈጠራ ኢንዱስትሪ ወይም ጥበባት ስንል የቲያትር፣ ፊልም፣ ሙዚቃ ወይም ደግሞ ዳንስ፣ ሰርከስን ብቻ ነው ብዙውን ጊዜ የምናስበው። ከዛ ውጪ እይታዊ ወይም ደግሞ እንደዚህ ፓብሊሽንግ ወይም ደግሞ ኢትመት፣ ዲዛይን፣ የተለያዩ ነገሮች ኢንዱስትሪያል ዲዛይኖች እና የተለያዩ ፈጠራዎች አሉ። ባዙ የእደ ጥበብ የምንላቸው ነገሮች አሉና ከዛ ረገድ የራሳችን ብዙውን ጊዜ የራሳችን እንድንለብስ ጥሩ የራሳችን ስራውን ዲዛይን እንድንለብስ እንድንጠቀም ቤታችን ውስጥ ያለውን የኛ ሙያ ወይም ደግሞ የኛ ጥበብ ያለበት እንድንጠቀም ራሱ እየሰራንበት ነው አለ። ስለዚህ ይሄ ነገር ወደ ኢኮኖሚካል እንትን ስንወስደው ትልቅ እያበረከተ ነው አለ። ይሄ እንደውም ብዙ ሰዎች አይረዱትም። ባዙ በግለሰብ ደረጃ ሳይሆን አጠቃላይ ስናስበው የጥበብ ኢንዱስትሪው ወይም ደግሞ ፈጠራ ኢንዱስትሪው በኢትዮጵያ ኢኮኖሚ ውስጥ ትልቅ አስተዋጽኦ አለው። ለዚህም ደግሞ የኮፒራይት ደግሞ ሮያልቲ ጉዳይ በዛ ልክ ከሚመለከተው አካል ጋር ሚኒስቴር መስሪያ ቤቱ እየሰራ ነው ያለ ነው፣ ጥረት እያደረግን ነው ያለ ነው። ይህን ደግሞ የሚያስፈልገው በእኛ መስሪያ ቤት ብቻ ሳይሆን ሁሉም ባለሙያ ከግለሰብ ጀምሮ ሙያ ማህበራትን ጨምሮ መንግስት ያልሆኑ ተቋማትን ጨምሮ ርብርብ ያስፈልጋል ማለት ነው። ምክንያቱም ጊዜው የቴክኖሎጂ ጊዜ ነው። ይሄ ኤአይ የመጣ ነው። ኤአይ የሚባል ቴክኖሎጂ ያው ታውቃላችሁ። አርቲፊሻል ኢንተለጀንስ ጉዳይ ኢሹ አለ። የፈጠራ ኢሹ በጣም ሴንሲቲቭ የሆነ ነው። እንኳን ለታዳጊ ሀገር እንደ ኢትዮጵያ ያላት ይቅርና ለዓለም ራሱ ፈተና የሆነበት ነው አለ። ስለዚህ ከዚህ ጋር ተባብረን መሮጥ አስፈላጊ መሆኑን ነው የሚያሳዩ። ምክንያቱም የአንድ ሀገር የኮፒራይት መብት የሚከበረው በአንድ ተቋም ብቻ አይደለም፣ በአጠቃላይ ስንተባበር ነው። ባዙ በመጀመሪያ እስካሁን ኢትዮጵያ ጥበብ የፖሊሲ ወጥ የሆነ ፖሊሲ አልነበራትም። ፊልም ፖሊሲ ብቻ ነበረ የወጣ። ያ ነገር ለመተግበር ጥረት እያደረግን ነበረ፣ ወደ ስራ እየገባንበት ባለን ፊልም ፖሊሲ ጥበብ እንግዲህ ቅድም እንዳልኳችሁ ሰፊ ናት። ኪነ ህንፃ አለ። አሁን ብዙውን ጊዜ የኢትዮጵያን የቱሪዝም ፍሰት መዳረሻ የሆኑ ቦታዎችን ስናስበው ከተፈጥሯዊ ውጪ ሰው ሰራሽ የሆኑት የጥበብ ውጤቶች ናቸው። እነ ላሊበላ እንደ ፋሲለደስ እና ሌሎቹን ካየነው ኪነ ህንፃ ጥበብ ነው። ያን ጥበብ ከመጀመሪያው ባለቤት እያደረግን የኮፒራይት ጉዳይ እያስከበረ ብንመጣ ኑሮ ያ ነገር ሊቀጥል ይችል ነበረ። ማን ነው ሰራ? ግለሰቡ ማን ነው?
አንድ ሙዚቃ ሲሰራ ብዙ ባለቤት አለው። ልክ እንደዛ ፊልም ፖሊሲ ብቻ ነበረን። አሁን ደግሞ ፊልም ፖሊሲ ብቻ እያንዳንዱን ፖሊሲ ለሙዚቃ፣ ለሰርከስ፣ ለቲያትር ካረግነ አገራችን ካለችበት ሁኔታ አንጻር ሰፊ በጀት ይጠይቃል፣ ሰፊ ነገር ይጠይቃል። ስለዚህ ከተለያዩ ባለድርሻ አካላት የእኛም ፍላጎት እና ባደረግነው ጥናት መሰረት የኪነ ጥበባት ፖሊሲ እንደሚያስፈልግ ጥናቶች በተረጋገጠ በዛ ያለን የባለድርሻ አካላትና ጥበብ ባለሙያዎች ክቡር ጠቅላይ ሚኒስትሩ ባደረጉ ውይይት ባቀረቡት ሀሳብ ጸድቆ የጥበባት ፖሊሲ እየተሰራ ነው ማለት ነው። ፈርስት ድራፍት ሰርተናል። ይሄ ጥሩ ዜና ነው ባዞ። ስለዚህ ይሄን እንግዲህ በሂደት ሰርተን ስናጸድቀው በዛ ውስጥ አንዱ የኮፒራይት ኢሹ ነው፣ የሮያልቲ ኢሹ ነው እዛ ውስጥ ያለ። ስለዚህ አንድ ሀገር ህገ መንግስት አለን። ህገ መንግስቱ ላይ ቁመን ደግሞ በፖሊሲ ነው ያ ነገሮችን የምናስፈጽመውና ፖሊሲ እየሰራ ነው ያለን። ያ ነገር ሲጸድቅ ያ ሁሉ መልስ ያገኛል። መልሱን የሚያገኘው ለአንድ አካል ብቻ አይደለም፣ ሁሉም ባለቤት ይሆናል ማለት ነው። በጣም መሰረታዊ ጥያቄ ነው። አንድ ግለሰብ ወይም ደግሞ አንድ ግሩፕ የሆነ አካል ዝም ብሎ የሚጠብቅ ከሆነ ያ አካል መልስ ካልሰጠ ሊቀር ነው ማለት ነው። እንደውም ፈጻሚው አስፈጻሚ የሚባል ነገር የለም በዚህ ላይ። ሁሉም ባለቤት ነው በዚህ ላይ፣ ሁሉም ባለቤት ነው። እኛ የአገራችን የፈጠራን ስራ ባለቤት እንዲኖረው እንዲከበር እንፈልጋለን። በዚህ ላይ እንሰራለን፣ ስራችን ነው። የፈጠራው ባለቤት ደግሞ እንደ ባለቤት ሆኖ ከጥያቄ እስከ መጨረሻ ስራውን ኢቭን ፈጠራ እንዴት አድርገው ይጠብቃለን። ኢቭን ከሶፍትዌር ስራ ፕላትፎርሞችን በማዘጋጀት በመደራጀት በማህበር በመደራጀት ከቴክኖሎጂ አንጻር ምንድን መፍትሄውን በማፈላለግ ከፍተኛ አስተዋጽኦ አለው። አንዱ ወደ አንዱ ጣቱን ቀስርበት ምክንያት አይኖርም። እዚህ ላይ ሁሉም ባለቤት ነው። እንደውም ከፍተኛ አስተዋጽኦ አለው። ባለቤቱ ማን ነው? ተጎጂው ማን ነው? ፈጠራ ባለቤት ነው። ስለዚህ ተጎጂው ባለቤት ትልቅ አስተዋጽኦ ኖሮ መፍትሄው ራሱ ወደ መስሪያ ቤት ወደ መንግስት ማምጣት አለባቸው። እኛ ስራችንን ነው እንሰራለን፣ ግን ደግሞ አሁንም እንጠብቃለን ከነሱ የበለጠ እንዲሰሩ፣ እንዲጠናከሩ፣ እንዲደራጁ፣ በአንድነት እንዲሰሩ እንፈልጋለን። ምክንያቱም ሰው ሲደራጅ አንድ ሲሆን አንድ ኮሚኒቲ ብዙ መፍትሄዎችን ያመጣል፣ ብዙ ፈጠራዎች ይፈጥራል፣ ለአንድ ችግር መፍትሄ ያበጃል። ስለዚህ ትልቅ አስተዋጽኦ እንደውም እነሱ ጋር አለ፣ የፈጠራው ባለቤቶች ጋር አለ ማለት ፈልጋለሁ።